እንግዲህ ተማሪዎች እንደምን አላችሁ? በዛሬው ቪዲዮ በግሬድ 7 ማት ዩኒት 7 7.3 ሬንጅ ኦፍ ዘ ዳታ እንግዲህ ሚን ሚዲያን እና ሞድን አይተን ነበረ። በዛሬው ቪዲዮ ደግሞ ሬንጅ እናያለን ማለት ነው። ሬንጅ ኦፍ ዘ ዳታ እና ኤክሰርሳይዝ 7.3.7ን አብረን እናያለን። ከዛ በፊት ግን ይሄ የዩቲዩብ ቻናላችን ነው። እባካችሁ እየገባችሁ ሰብስክራይብ አድርጉ፣ ቪዲዮዎቹን ላይክ አድርጉ። ይሄ ደግሞ የቻናላችን ስም ይሆናል ማለት ነው። ወደ ሬንጅ እንግዲህ ቀጣይ ላይ የምናየው ሬንጅ ይሆናል ማለት ነው። ሬንጅ ምን እንደሆነ የምንመለከት ይሆናል ማለት ነው። ወደ ሬንጅ ዲፊኒሽን እንሄዳለን። መጀመሪያ ግን መጀመሪያ የሬንጅን አክቲቪቲ እንስራ። እንግዲህ ተማሪዎች አክቲቪቲ 7.3.4 ጋር መተናል ማለት ነው። አንደኛ ጥያቄ የሚለን ፋይንድ ዘ ሎወስት ኤንድ ዘ ሃይስት ቫልዩ ኦፍ ዳታ ነው የሚለን። እንግዲህ እዩ እዚህ ጋር ትልቅ የዳታ ወይና ትንሽዬ የዳታ አይነት ያለው ነው። እዚህ ጋር ኤ ላይ ስትመለከቱ 100 ምንድነች? 100 ትልቁ ይሆናል ማለት ነው። 100 ትልቁ ይሆናል። ኦኬ ትንሹ ማን ነው? 15 አያችሁ አይደል? ለኤ ትልቁ 100 ይሆናል ማለት ነው። ትንሹ ደግሞ 15 ይሆናል ማለት ነው። ኦኬ ቢ ደግሞ 200 ስንት? 213 በጣም ትልቁ ሲሆን ትንሹ ደግሞ ይሄ ይሆናል ማለት ነው። ትንሹ ይሄ ይሆናል ማለት ነው። እንግዲህ ሁለተኛው ጥያቄ ደግሞ ምን ይለናል? ሁለተኛው ጥያቄ እዩ ፋይንድ ዘ ዲፈረንስ ቢትዊን ዘ ሃይስት ኤንድ ዘ ሎወስት ቫልዩ ኦፍ አባቭ ዳታ። እንግዲህ ቅድም ካየናቸው ዳታዎች ላይ ሃይስቱን እና ሎወስቱ ቫልዩዎቹን ዲፈረንት አድርጉ ማለት ምን ዲፈረንስ ማለት መቀናነስ ማለት ነው። ስለዚህ እኛ ስንትና ስንት አግኝተናል? 100 እና 15ን አግኝተናል። ስለዚህ 100 ኦኬ ገብቷችኋል? ሉክ 100 ሲቀነስ 15 ስንት ይሆናል? 85 ይሆናል። የቢንም እንስራ 213 ሲቀነስ 108 ስንት ይሆናል? 105 አያችሁ አይደል? ይሄ ውጤት መጣ። እኛ የተባልነው ምንድነው? ፋይንድ ዘ ዲፈረንስ ቢትዊን ዘ ሃይስት ኤንድ ዘ ሎወስት ቫልዩ ኦፍ አባቭ ዳታ አይደል የተባለው። ስለዚህ ከትልቁ ላይ ትንሹን ቀናንሱ ነው። ያው ከትልቁ ላይ ትንሹን ቀናነስ ነው ማለት ነው። ሶስተኛ ጥያቄ ምን ይላል? ፋይንድ ሬንጅ ባይ ዩር ኦውን ወርድ። እንግዲህ ሬንጅን ዲፋይን አድርጉ በእናንተ ቃል ነው ብለው። ስለዚህ ቅድም ባየናቸው አክቲቪቲዎች መሰረት ሬንጅ ምን ይሆናል ማለት ነው? ከተሰጠን ዳታ ላይ ትልቁን እና ትንሹን ቫልዩ ወስደን ስናቀናንስ ያለው ውጤት ሬንጅ ይባላል ማለት ነው። ስለዚህ በዚህ መልክ 85 እና 105 የነኚህ ዳታዎች ምንድናቸው ማለት ነው? ሬንጅ ናቸው ማለት ነው። ሬንጅ ይሆናሉ ማለት ነው። እሺ ተማሪዎች እንግዲህ ዲፊኒሽን 7.7 ጋር ደርሰናል ማለት ነው። ዘ ሬንጅ ኦፍ ዘ ሊስት ዳታ ኢዝ ዘ ዲፈረንስ ቢትዊን ዘ ሃይስት ቫልዩ ኤንድ ዘ ሎወስት ቫልዩ። ሬንጅ ኢዝ ኢኳል ቱ ሃይስት ቫልዩ ሲቀነስ ሎወስት ቫልዩ። ስለዚህ ሬንጅ ማለት ከተሰጡን ዳታዎች ውስጥ ትልቁንና ትንሹን ቫልዩ ይዘን ማቀናነስ፣ ስናቀናነስ ማን እናገኛለን? ሬንጅን እናገኛለን ማለት ነው። ኤግዛምፕል 6 ፋይንድ ዘ ሬንጅ ኦፍ ዘ ፎሎዊንግ ዳታ። እንግዲህ አሁን ምን እናያለን ማለት ነው? የተሰጡንን ጥያቄዎች ሬንጅ ነው ማለት ነው ከዚህ በኋላ የምናወጣው ማለት ነው። ስለዚህ እንግዲህ ተመልከቱ። የመጀመሪያው ምን ማድረግ ነው ተባብለን ነበረ? ትልቁን ቫልዩ ማግኘት ነው። ትልቁ ቫልዩ እዚህ ጋር ስንት ነው? ያው በቀላሉ እቺ ትሆናለች። ትልቁ ይሄ ሲሆን ትንሹ ቫልዩ ደግሞ ማለት ነው ራሱ 40 ነው ማለት ነው። ስለዚህ ሬንጅ ኢዝ ኢኳል ቱ 80 ሲቀነስ 40 ስንት ይመጣል? 40 ይመጣል። ሬንጃችን ስንት ይሆናል? 40 ይሆናል ማለት ነው። ሬንጃችን 40 ይሆናል። ቢ ጋር ስንመጣ ደግሞ ቢ ምን ይላል? -800 -200 ማይነስ ይሄ ያለ። እንግዲህ ከነኚህ ውስጥ ትልቅ ቫልዩ ያለው ማለት ነው ይሄ ነው። በጣም ትንሽ ቫልዩ ያለው ደግሞ ይሄ ነው።
ስለዚህ ሬንጅ ኢዝ ኢኳል ቱ ትልቁ ቫልዩ ሲቀነስ 800። እንግዲህ ይሄን በዩኒት 2 ላይ አይታችኋል ማለት ነው። ማይነስ እና ማይነስ ከሆነ ምን ይሆናል? ፕላስ ይሆናል። ሶ አራችን ስንት ይመጣል ማለት ነው? 800 ይመጣል። 800 ይመጣል ማለት ነው። እንግዲህ ተማሪዎች ወደ ኤክሰርሳይዝ 7.3.4 መጣን ማለት ነው። አንያ ጥያቄ ፋይንድ ዘ ሬንጅ ኦፍ ዘ ፎሎዊንግ ጊቨን ዳታ። እንግዲህ ተሰጥቶና ሬንጁን አውጡ ነው። ሶ ዋት ኢዝ ሃይስት ቫልዩ? ሃይስት ወይም ትልቅ ቫልዩ ያለው የትኛው ነው? 90 ነው። እንግዲህ 90 ነው። ከእንደገና ደግሞ ትንሽዬ ቫልዩ ያለው ማለት ነው። ትንሽዬ ቫልዩ ያለው 13 ነው። ስለዚህ ሬንጅ ኢዝ ኢኳል ቱ 90 ሲቀነስ 13 ሬንጃችን ስንት ይሆናል? በዚህ 77 ይሆናል። 77 ይሆናል። ሶ ለኤ ሬንጅ ስንት ይሆናል? 77። ቢ ደግሞ ይሄ ተሰጥቶናል። እንግዲህ ለቢ ደግሞ ትልቁ ማን ነው? 94 ነው። ይኸው 94 ትልቁ ነው። 46 ደግሞ ትንሹ ቫልዩ ነው። ሶ ሬንጅ ኢዝ ኢኳል ቱ ምንም በል 94 ማይነስ ኦፍ 46 ሶ ሬንጅ ኢዝ ኢኳል ቱ ዋት ስንት ይመጣል ማለት ነው? 48 ይመጣል። 48 ይመጣል ማለት ነው። ወደ ሲ ይሄ ተሰጥቶናል። እንግዲህ ሲ ጋር እዩ ትልቁ 0 ነው። ሲ ጋር ትልቁ 0 ነው። በጣም ትንሹ ደግሞ ይሄ ነው። ሶ ሬንጅ ኢዝ ኢኳል ቱ 0 ማይነስ ኦፍ 900 ይሆንና ይሄን እንግዲህ ተነጋግረንበታል። ይሄ ፕላስ ይሆናል። ሶ ይሄ ኢዝ ኢኳል ቱ 900 ይመጣል። ሬንጃችን 900 ይሆናል ማለት ነው። ዲ ጋር ደርሰናል ተማሪዎች። ዲ በጣም ተለቅ የሚል ቫልዩ የያዘው ማን ነው? 9.7 ነው። አነስ ያለ ደግሞ የያዘው 7.2 ነው። ስለዚህ ሬንጃችን ስንት ይሆናል? 9.7 ማይነስ ኦፍ 7.2 አራችን ስንት ይሆናል ማለት ነው? 2.5 ወይም ሬንጃችን 2.5 ይሆናል ማለት ነው። ሁለተኛ ጥያቄ ደርሰናል። in a class of 20 students the highest score in mathematics exam was 94 and the lower was 41. what was the range? እንግዲህ በዚሁ አጋጣሚ 94 ምናችን ይሆናል? ሃይስቱ ይሆናል። ሎውስቱ ደግሞ 41 ይሆናል። ሶ ሬንጃችን 94 ኦኬ ሶሪ ሶ በዚህ ኬዝ 94 እና 41 ይሆናሉ። ስቀናንሷቸው 53 ይመጣል ማለት ነው። ተማሪዎች ዛሬ 7.3ን ሚን፣ ሚዲያን፣ ሞድ እና ሬንጅን ጨርሰናል ማለት ነው። ቻው ቻው።